ሰላም ሰላም የዩቱብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ደህና ነኝ። እያላችሁበት ሰላማችሁ ብዝት ይበልልኝ። ከሀገር ውጭም ከሀገር ውስጥም ያላችሁት ወንድሞች በያላችሁበት ሰላማችሁ ብዝት ይበልኝ። ከክፉ ነገር ሁሉ ይሰውረን፣ ከምንሰማው ከምናየው ነገር ፈጣሪ ይሰውረን። ዛሬ በአንድ ነገር ከች ብያለሁ። እሱም አብፋኑን የማያውቀዋለ ቲክቶክ ላይ አብፋኑ፣ የትክክለኛ ስሙ ደግሞ ሰይድ ወረባቦን የማያውቀው የለም መቼም። እና ኢትዮጵያ ገብቶ ነበረ ሰሞኑን ኢትዮጵያ ገብቷል ሲባል ሰምቻለሁኝ። እና ትናንትና ደግሞ ታሰረ የሚባል ነገር ሰማን። በጣም ያሳዝናል፣ በጣም ያሳዝናል። እኔ ጥያቄ አለኝ። ጥያቄ ምንድን ነው? ጓደኛ ተብዬዎቹ፣ ጓደኛ ከጎኑ ያላችሁ ጓደኞቹ እንዴት ተዋትሉትም? ሲሄድ አሁን ውጦ ማለቃቀስ እኮ ምንም መፍትሄ አያመጣም። መፍትሄ የሚያመጣው መጀመሪያ መምከር ነበረባችሁ። እህትነን ወንድምነን የምትሉ ሰዎች፣ ከጎኑ ያላችሁ ሰዎች የሀገሪቷን ሁኔታ ታውቃላችሁ፣ የነበረበትን ሁኔታ ታውቃላችሁ። ለምን አልመከራችሁትም? ተው ማለት ነበረባችሁ። ቢያንስ እንኳን ቢገባ እንኳን ወይም ደግሞ በድብቅ ነገር ቢገባ ጥሩ ነበረ። እና እኔ አቡፋኑን በጣም ነው የምወደው። ስነ ስርዓቱ፣ ሰው አክባሪነቱ እንደ ቲክቶክ ሰው አይደለም። አቡፋኑ እንደ ቲክቶክ ሰው አይደለም። ማርያምን እንደ ቲክቶክ ሰው አይደለም። አስተውሎ እናት አይሳደብም ምን አይልም። እኔ አከብረዋለሁ። በጣም ነው የምወደው። ወንድሜ ነው። እና ሰያ ፈጣሪ ካንተ ጋር ይሁን። ሌላ ምንም አልልህም። ፈጣሪ ካንተ ጋር ይሁን። የልጆች አምላክ ያውጣ። አይዞህ። እንግዲህ ያው የሀገሪቱን ሁኔታ እናውቃለን። እንግዲህ ፈጣሪ እርዳ ነው የምለው። ሁላችን በጸሎታችሁ በዱዓችሁ አስቡት። የልጆቹ አምላክ ያውጣ። ሌላው ነገር ደግሞ ዱባይ ላይ መቼም በሰሞኑ የምንሰማው ነገር በጣም ከባድ ነው እህቶቼ፣ በጣም ከባድ ነው። ምንድነው? አሁን በቀደም አንድ ልጅ ሞተችና ገባች አይደለ? የቡጣን ታወቃቸው ተሰዋት ከትናንት ወዲያ የተቀበረችው ኢትዮጵያ። አሁን ደግሞ ዛሬ ደግሞ ሌላ ሰው ሞተች አሉ፣ አንድ ልጅ። እና መፍትሄ ምንድን መሞቷ ደግሞ ከእንትን ላይ ወድቃ ነው ስታጸዳ ነው የሚሉት። ግን እንደዛ አይመስለኝም። በአንዴ እንዴት ተቀበርሽ? በእንዴው ተቀበርሽ ወዲያ ነው የተባለው። ፈጣሪ ነፍሳቸውን ይማረው። ግን እኔ የምለው እህቶቼ ለራሳችን ቅድሚያ እንስጥ፣ ለራሳችን ቅድሚያ እንስጥ። እኛ ከወደቅን በኋላ ማንም ዞር ብሎ አያየንም። እና ቅድሚያ ለራሳችን እንስጥ፣ ቅድሚያ ለራሳችን እንስጥ። መዳሞቻችን እኛ ድፍት ብንል፣ እኛ ክንችር ብንል ደንታቸው አይደለም። እኔ ዛሬ ከተቀበል እሷ ማታ ጠዋት ሌላ ሰራተኛ ታመጣለች። ስለዚህ እኛ ቅድሚያ ለራሳችን መስጠት አለብን። ለራሳችን መስጠት ነው። አሁን ባለፈው ከበከተምቶ የተቀበረችው ኢትዮጵያ የገባችው ልጅ አሁን ልብ ድካም አለባት። እሱን አውጥታ ለሰው ብትናገረው ኑሮ ይሄ ነገር አይደርስም ነበረ። ገብቷቸው ይሄ ነገር አይደርስም ነበረ እና ብዬ አስባለሁ። ግን ያው መሞቻ ቀኗም ደርሶ ነው። ግን ደግሞ ብትናገረው ሞር የተሻለ ነበረ። ሰው ይረዳት ነበር፣ ሰው ያውቅ ነበር። ግን ውስጡ አፍና ይዘው እንደወጣች ቀረች። ነገ ሀገር ይገባል ብላ ሻንጣዋን አዘጋጅታ ምን ብላ አሁን ትናንት የሞተች ዛሬ የሞተችዋ ልጅም እንደዛው። እና ፈጣሪ ከእንደዚህ አይነት ነገር ይሰውረን። ፈጣሪ ወጥቶ ከመቅረት ይሰውረን፣ ከክፉ ነገር ይሰውረን። እህቶቼ ቅድሚያ ለራሳችን እንስጥ። በአሁኑ ሰዓት ቤተሰብ ባትናገሩ እንኳን ሚዲያ አለ። ሚዲያ ላይ ብዙ ሰዎች አሉ። ወጣችሁ ብትናገሩት ይሄን አመመኝ፣ ይሄን ጎዳው ለብቻ የከበደን ለሶስት እናካፍለው ምናልባት ይቀለን ይሆናል። ለአንድ ሰው የከበደው ደግሞ ሰው ሲሰማው ይቀል ይሆናል። ስለዚህ መፍትሄ ይኖረው ይሆናል። ሲያማችሁ ለሰው ተናገሩ። ውስጣችንን ሲጨንቃችሁ ለሰው ተናገሩት፣ ይቀላችኋል። ለሰው መናገር ጥሩ ነው። እሺ ዝም አትበሉ፣ ዝም አንበል። ሁላችንም እኔም ከራሴ ጀምሮ ዝም አትበሉ። ለሰው አውሩት፣ ለሰው አውሩት። ቤተሰብ ይጨነቃል ብላችሁ አስባችሁ ከሆነ ለሰው ለጓደኛ ማውሩት። የሚያማችሁን የሚያስጨንቃችሁን ነገር ለሰው ቢሆን አውሩትና ፈጣሪ ወጥቶ ከመቅረት ይሰውር። ከምንሰማው ነገር ሁሉ ፈጣሪ ወጥቶ ከመቅረት
ይሰውረን፣ መብራት ይሰውረን እና በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ።